ሰላም እንዴት ናችሁ? ጀግንነት ጡንቻ ሳይሆን እምነት ነው። ዛሬ በጦር ሜዳና በቤተ መንግስት እንዲሁም በህይወት ውስጥ ለእግዚአብሔር የቆሙትን እንቃኛለን። ዝግጁ ከሆናችሁ እንጀምር። ጎልያድን የገደለው ማን ነው? መልሱ ዳዊት ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 50። ለአይሁድ ህዝብ ስትል በድፍረት ወደ ንጉሱ የገባች ንግስት ማን ናት? መልሱ አስቴር ናት። መጽሐፈ አስቴር ምዕራፍ 4 ቁጥር 16። ጥንካሬው በፀጉሩ ላይ የነበረ ጀግና ማን ነው? መልሱ ሳምሶን ነው። መሳፍንት መጽሐፍ ምዕራፍ 16 ቁጥር 17። እስራኤልን ከአምባገነኖች ነፃ ያወጣች ሴት ፈራጅ ማን ናት? መልሱ ዲቦራ ናት። መጽሐፈ መሳፍንት ምዕራፍ 4 ቁጥር 4። ከእሳቱ እቶን ሳይቃጠሉ የወጡ ሶስት ወጣቶች እነማን ናቸው? መልሱ ሲድራቅ፣ ሚሳቅና አብደናጎ ናቸው። ዳንኤል መጽሐፍ ምዕራፍ 3 ቁጥር 25። አንበሳ ጉድጓድ ተጥሎ የተረፈው ነብይ ማን ነው? መልሱ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 6 ቁጥር 22። መርከብ ሰርቶ ቤተሰቡን ያዳነው ሰው ማን ነው? መልሱ ኖህ ነው። ዘፍጥረት ምዕራፍ 6 ቁጥር 22። ቀይ ባህርን በበትር የከፈለው ማን ነው? መልሱ ሙሴ ነው። ዘጸአት ምዕራፍ 14 ቁጥር 21። በ300 ወታደሮች ብቻ ጠላትን ያሸነፈው ማን ነው? መልሱ ጌዲዮን ነው። መሳፍንት መጽሐፍ ምዕራፍ 7 ቁጥር 7። በወጣትነቱ የግብጽ ጠቅላይ ሚኒስትር የሆነው ማን ነው? መልሱ ዮሴፍ ነው። ዘፍጥረት ምዕራፍ 41 ቁጥር 41። በኤልያስ ፈንታ ነብይ የሆነውና ታምራትን ያደረገው ነብይ ማን ነው? መልሱ ኤልሳ ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 15። የእግዚአብሔርን ድምጽ በቤተ መቅደስ የሰማው ታዳጊ ማን ነው? መልሱ ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 3 ቁጥር 10። ለኢየሱስ መንገድ የጠረገ ነብይ ማን ነው? መልሱ ዮሐንስ ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 3። የእግዚአብሔር ወዳጅ የተባለው አባት ማን ነው? መልሱ አብርሃም ነው። ያዕቆብ ምዕራፍ 2 ቁጥር 23። በመንገድ ላይ ብርሃን ያየውና ሕይወቱ የተቀየረው ሰው ማን ነው? መልሱ ጳውሎስ ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 3። ስለ ወንጌል በመጀመሪያ በድንጋይ ተወግሮ የሞተው ማን ነው? መልሱ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 59። በፈረስ ሰረገላ ወደ ሰማይ የሄደው ማን ነው?
መልሱ ኤልያስ ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 11። ሙሴን በንግግር የረዳው ወንድሙ ማን ነው? መልሱ አሮን ነው። ዘጸአት ምዕራፍ 4 ቁጥር 14። ለቤተሰቧ ስትል ሰላዮቹን የደበቀች ማን ናት? መልሱ ረአብ ናት። ኢያሱ መጽሐፍ ምዕራፍ 2 ቁጥር 1። በውሃ ጉድጓድ ተጥሎ የተረፈው ነቢይ ማን ነው? መልሱ ነቢዩ ኤርምያስ ነው። ትንቢተ ኤርምያስ ምዕራፍ 38 ቁጥር 6። ትዕግስተኛውና ንብረቱን ሁሉ ያጣው ሰው ማን ነው? መልሱ ኢዮብ ነው። ኢዮብ መጽሐፍ ምዕራፍ 1 ቁጥር 21። ቤተ መቅደሱን የሰራው የጥበብ ንጉሥ ማን ነው? መልሱ ንጉሥ ሰለሞን ነው። አንደኛ ነገሥት ምዕራፍ 6 ቁጥር 1። በምርኮ ሳለ ቤተ መቅደስ እንዲታደስ የጸለየው ሰው ማን ነው? መልሱ ነህምያ ነው። ነህምያ መጽሐፍ ምዕራፍ 1 ቁጥር 4። ሐዋርያት እንዲቀበሉት ጳውሎስን ያስተዋወቀው ሰው ማን ነው? መልሱ በርናባስ ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 27። ኢየሱስን በቤተ መቅደስ አቅፎ የተቀበለው ሽማግሌ ማን ነው? መልሱ ስምዖን ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 25። ዳዊትን የገሰጸው ነቢይ ማን ነው? መልሱ ናታን ነው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 7። የነህምያ ጓደኛና ቅጥሩን ለመስራት የረዳው ሰው ማን ነው? መልሱ እዝራ ነው። መጽሐፈ እዝራ ምዕራፍ 7 ቁጥር 10። የሙሴን እጅ ደግፈው ጦርነቱን ያሸነፉት እነማን ናቸው? መልሱ አሮንና ሁር ናቸው። ዘጸአት ምዕራፍ 17 ቁጥር 12። የሰማሪያ ሰዎች ወንጌልን እንዲሰሙ ያደረገው ማን ነው? መልሱ ፊልጶስ ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 5። በደመና ተሸፍኖ ወደ ሰማይ የወጣው ማን ነው? መልሱ ኢየሱስ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 9። እነዚህ ጀግኖች አምላካቸውን አምነው አሸነፉ። እናንተም ዛሬ የክርስቶስ ጀግኖች ናችሁ። ታዲያ ምን ያህሉን ጀግኖች አወቃችሁ? ኮሜንት ላይ አሳውቁን። ለበለጠ መንፈሳዊ ዕውቀት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።